ሰላም እንዴት ናችሁ? የቴክ አሰለር ቤተሰቦች በዛሬ ቪዲዮ ደግሞ ሁላችሁንም ይጠቅማችኋል ብዬ ያሰብኩትን አዲስ ኦንላይን ስራ ይዤላችሁ መጥቻለሁ። ይሄን ስራ እስካሁን ድረስ በጣም ጥቂት ሰዎች ነው የጀመሩት። በዚህ ቪዲዮ ስለዚህ ስራ በደንብ የምነግራችሁ ይሆናል። እንዲሁም ደግሞ እንዴት ሬጂስተር እንደምታደርጉና ስራው ላይም ገብታችሁ ደግሞ እንዴት መስራት እንደምትችሉ የምነግራችሁ ይሆናል። ነገር ግን አንድ ማወቅ ያለባችሁ ነገር ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ የግዴታ የእናንተን ፍላጎትና እንዲሁም ደግሞ ትንሽ ልፋት ይፈልጋል ማለት ነው። በቀላሉ ገንዘብ የሚገኝበት መንገድ ስለሌለ ማለት ነው። ስለዚህ ሁላችሁም እዚህ አፕሊኬሽን ላይ ጠንክራችሁ የምትሰሩ ከሆነ በቀን $10 በላይ የምትሰሩበት በጣም ጽድት ያለ አፕሊኬሽን ነው ማለት ነው። እዚህ አፕሊኬሽን ላይ ደግሞ ኤጀንት ሆናችሁ ለስራ ብትሉ ራሱ በመጀመሪያ ወር የ16% ኮሚሽን የሚያስብላችሁ። ይሄ ደግሞ ከሌሎቹ አፕሊኬሽኖች አንጻር ስለሆነ በጣም አሪፍ የሚያስብል ነገር ነው። ስለዚህ በዚህ ቪዲዮ እንዴት ሬጂስተር እንደምታደርጉና ውስጥ ገብታችሁ ማድረግ ያለባችሁ ሙሉ ስቴፕ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻ ተከታተሉ። እንደዚህ አይነት አዳዲስ ኦንላይን ስራዎችን ለማግኘት ደግሞ ይህን ቻናል ሰብስክራይብ ማድረግና እንዲሁም ይሄን ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረጋችሁን እንዳትረሱ። አሁን ላሳያችሁ። የአፕሊኬሽኑ ሊንክ የቴሌግራም ቻናል ላይ ያስቀመጥኩላችሁ። የቴሌግራም ቻናል ሊንክ ደግሞ ኮሜንት ላይ ስለማስቀምጥላችሁ በዛ መግባት ትችላላችሁ። ቴሌግራም ቻናል ላይ ከገባችሁ በኋላ እዚህ ጋር የምትመለከቱትን ፒን የተደረገውን አንድ ጊዜ ትነኩት ወደ አፕሊኬሽኑ ሊንክ ይወስዳችኋል። ከዛም እዚህ ፖስት ላይ ሊንኩ አለ። እዚህ ጋር የምትመለከቱት ሊንክ አንድ ጊዜ ትነካላችሁ። በመቀጠል እዚህ ጋር ዳውንሎድ ኢሚዲየትሊ የሚል አለ። እሱን አንዴ ትነካላችሁ። እዚህ ጋር ላይ ማውረድ ትችላላችሁ፣ ፕሌይ ስቶር ላይ ማውረድ ትችላላችሁ። እናንተ ግን ወደ ፕሌይ ስቶር ትሉትና ወደ ፕሌይ ስቶር ገብታችሁ አፕሊኬሽኑን ኢንስታል ትላላችሁ ማለት ነው። አፕሊኬሽኑን አወርዳችሁ ከጨረሳችሁ በኋላ እዚህ ጋር ኦፕን ብላችሁ ወደ ውስጥ ትገባላችሁ። ከዛም እዚህ ጋር አግሪ ትሉታላችሁ። እዚህ ጋር በጉግል ሳይን አፕ እናደርጋለን። ጉግል የሚለውን ትመርጣላችሁ። ከዛም እዚህ ጋር የጉግል አካውንታችሁን ተመርጡና ወደ ውስጥ ትገባላችሁ። አሁን ሬጂስተር አድርገን ጨርሰናል። እዚህ ጋር ቼክን አድርገን ጨርሰናል። አሁን እዚህ ጋር ምንድነው የምታደርጉት? ውስጥ ተገባችሁ በኋላ እዚች ጋር የፕሮፋይል ምልክቷን እዚች ጋር የምትለው ጋር ትመጣላችሁ። ከዛም በመቀጠል እዚህ ጋር ቬሪፋይ ናው የሚለውን ነክታችሁ እዚህ ጋር ቬሪፋይ ናው የሚለውን ነክታችሁ በፌሳችሁ ቬሪፋይ ታደርጋላችሁ ማለት ነው። እዚህ ጋር በሚያመጣላችሁ መልክ በፌሳችሁ እዚህ ጋር የሚጠይቃችሁ ነገሮች በስርዓት እያደረጋችሁ በፌሳችሁ ቬሪፋይ ታደርጋላችሁ። ዋንስ ቬሪፋይ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር እንደምትመለከቱት ሆስት ታስክ እና ዴሊ ታስክ የሚል አለ። እዚህ ጋር ሆስት ታስክ የሚል ውስጥ ስትገቡ እዚህ ጋር እንደምትመለከቱት ለ2 ሰዓት ላይቭ ላይ በመቀመጥ እንደምትመለከቱት 50 ፖይንት ይሰጣችኋል። ለአንድ ሰዓት 25000 ለአንድ ሰዓት 25000 ማለት ነው። ይሄ ማለት ደግሞ ወደ $0.5 ማለት ነው። ነገር ግን ይሄ ሆስት ታስክ የሚለው የሚከፈትላችሁ ኤጀንት ኮድ ካስገባችሁ በኋላ ነው። ስለዚህ እኔን በውስጥ አውሩኝና እኔ የኤጀንት ኮድ ልክላችኋለሁ። ያንን ተጠቅማችሁ በኒ ኤጀንት ስር በምትሆኑበት ሰዓት እዚህ ጋር የሆስት ታስክ የሚለው ይከፈትላችኋል። እንዲሁም በተጨማሪ ደግሞ እዚህ ጋር ዴሊ ታስክ የሚል አለ። እዚህ ጋር ዴሊ ታስክ ላይ እንደዚሁ ብዙ ታስኮች አሉ። እነሱንም እንደዚሁ በቀን እየገባችሁ ማጠናቀቅ ነው የሚጠበቅባችሁ። እንዲሁም ደግሞ ሰዎችን ኢንቫይት ማድረግ የምትችሉ ከሆነ እዚህ ጋር እንደምትመለከቱት የኢንቫይቴሽን ሪዋርድ በጣም አሪፍ ነው። እዚህ ጋር 3 ሰው ራሱ ኢንቫይት ታደርጉ ወደ 30,000 ፖይንት ወይም ደግሞ $0.3 ይሰጣችኋል። እዚህ ጋር ባለው መልኩ ኢንቫይት አድርጋችሁ በኢንቫይቴሽንም መስራት ትችላላችሁ። እንዲሁም ደግሞ በጣም ብዙ ኢንቫይት የምታደርጉ ከሆነ አሁን የተዘጋጀ አሪፍ የሆነ ኢቨንት አለ እስከ አይፎን ስልክ ድረስ የሚያሸልም ማለት ነው። እንዲሁም ደግሞ ኤጀንት መስራት ሆናችሁ የምትፈልጉ ደግሞ እዚህ ጋር ማይ ሴንተር የሚለው ጋር ትመጣላችሁ። ከዛም እዚህ ጋር ኤጀንሲ አፕሊኬሽን የሚለውን በመንካት የኤጀንሲ አፕሊኬሽናችሁን አፕላይ ታደርጋላችሁ። ይሄንንም ደግሞ አፕላይ ስታደርጉ ኮንፊርም ሊያደርግላችሁ የሚችለው የእናንተ ኤጀንት ነው። ዛት ሚንስ እኔ ነኝ ኮንፊርም የማደርግላችሁ። ከዛ ኤጀንት ሆናችሁ መስራት ትችላላችሁ። እዚህ አፕሊኬሽን ላይ ደግሞ ደስ የሚለው ነገር ኤጀንት ሆናችሁ መስራት ሲጀምሩ እንደምትመለከቱት 16% ኮሚሽን የሚያስብላችሁ ማለት ነው። ስለዚህ ኤጀንት ሆናችሁም እዚህ አፕሊኬሽን ላይ መስራት ትችላላችሁ። ስለዚህ ይሄን አፕሊኬሽን ተጠቀሙበት። በዚህ መልኩ ሬጂስተር አድርጋችሁ ፌስ ቬሪፋይም ደግሞ በትክክል አድርጋችሁ ጨርሱ። ከዛም በመቀጠል የሆስት ታስክ እንዲከፈትላችሁ እኔን በውስጥ አናግሩኝና ኤጀንት ኮድ ልኬላችሁ በእኔ ስልክ ሆናችሁ በኋላ የሆስት ታስክ ተከፍቶላችሁ በሱ መስራት ትችላላችሁ ማለት ነው። ማንኛውም ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ ብትጠይቁኝ የመልስላችሁ ይሆናል። እንዲሁም ደግሞ እዚህ ውስጥ ቬሪፋይ ካደረጋችሁ በኋላ እኔም ከዚህ በኋላ ላይቭ ከፍቼ እናንተን ስለምነግራችሁና ስለ ስራው በደንብ ስለማስረዳችሁ እዛ ላይ በውስጥ ብትጠይቁኝ የመመልስላችሁ ይሆናል። ለዛሬ የነበረን ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ።
በእርግጠኝነት በዚህ ስራ በደንብ መስራት ስለምትችሉ ይሄንን ነገር እንዳያልፋችሁ ቪዲዮን አይታችሁ ማለፍ ብቻ ሳይሆን ወደ ተግባር ገብታችሁ አፕሊኬሽን አውርዳችሁ ቬሪፋይ አድርጋችሁ መስራት ጀምሩ። እንዲሁም እንደዚህ አይነት ስራዎችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።